ከኢትዮጵያውያንና ከኤርትራውያን ሌላ ጤፍ የሚመገቡ የዩናይትድ ስቴትስ ነዋሪዎችም በርካቶች ናቸው። በ6 የዩናይትድ ስቴትስ ግዛቶች ውስጥ በሰፋፊ እርሻዎቻቸው ጤፍ አምርተው ለገበያ የሚያቀርቡ አንድ ገበሬ እናስተዋውቃችሁ። ተስፋ ድራር ይባላሉ። ትውልድ ኤርትራ አሜሪካዊ ናቸው። አቶ ተስፋ ድራር በቅድሚያ እንኳን ወደ ስቱዲያችን ብቅ አሉ። አመሰግናለሁ። ተወልደ የትግርኛ ክፍል ባልደረባችን የስራ ቦታው መጥቶ ባደረጋቸው ጉብኝቶች በጣም ጥሩ ስራዎችን የመመልከት እድል ነበረን። አሁን እንግዲህ ተመልካቾቻችን ይሄን ሲያዩ ያገናዝቡት እንደሆነ ዩናይትድ ስቴትስ ትልልቅ የእርሻ ስራዎችን ያከናውናሉ። የጤፍ አምራች ገበሬ ነዎት? አዎ ልክ ነው። ገበሬን በዚህ በዩናይትድ ስቴትስ ማሰብ የሚያስቸግር ይመስለኛል። ለኢትዮጵያውያን ካላዩ ታሪኩን ካልሰሙ ወዲህ ወደ ዩናይትድ ስቴትስ ከመጡ ረጅም ዓመታት አድርገዋል። ለበርካታ ዓመታትም በግብርና ስራ ላይ ተሰማርተው ጤፍን በአሜሪካን ሀገር እያመረቱ ነው። ጤፍን በአሜሪካ ማሰብ በራሱ እንጀራው እንደው በየቀን ምግባችን የሆነውን ያህል የሚታሰብ አይመስልም፣ በተለይ ሩቅ ላለውና። እስኪ ወደ መጀመሪያው እንሂድ። ከዚህ ቀደም የእርሶን ታሪክ ላልሰሙ ሰዎች ይሄ ሁሉ እንዴት ጀመረ? እኔ ወደዚህ ሀገር አሜሪካን ሀገር በ1981 በፈረንጅ አቆጣጠር ነው የመጣሁን እና በዛን ጊዜ እንጀራ ስንበላ በሰልፍ ራይዚንግ በዚህ በፊኖ ዱቄት ከስንዴ የሚሰራ ሰልፍ ራይዚንግ ለጤና ጥሩ ያልሆነ ነገር በዛ ነው ሰው የሚበላ የነበረው እና አንድ ጊዜ በ1982 ከአገር ቤት አገልግል መጣልኝ በጤፍ የተሰራ ጤፍ 100% ጤፍ። ከዛ በኋላ እንዲያውም ወደዚህ አሜሪካን ለመድረስ 5 ቀን ነው የፈጀበት። ትንሽ አግቶ ነበር ለኛ ሌላ ነገር ነው፣ ብርቅ ነው እና ጓደኞችን ጠርተን በቃ በልተን ጓደኞቼ ለአመት ሙሉ ሲናገሩበት ነበር። ጤፍ በልተው አያውቁም። ስንት አመት እዚህ መጥተው ጤፍ የሚባል በልተው አያውቁም። ከዛ በኋላ ይህንን የሆነው አገልግሎን የመጣው በ1982 በዛን ጊዜ መናገሪያ ሆነ ይህ ነገር። ጓደኞቼ ጤፍ በልተን እኔ ትዝ አለኝ አገር ቤት እኔ ቤተሰቦቼ ጤፍ አምራቾች ነን፣ ገበሬዎች ነን። ወላጆቼ እኔ ከኤርትራ አላ ጋዴን የሚባል እዛ ነው የተወለድኩ። የእርሻ ቦታ ነው እና በኢሪጌሽን አድርገን በመስኖ አድርገን ወይንም ደግሞ ያለ መስኖ፣ እኛ ሞተር ስለነበርን በሞተር እናጠጣዋለን። ሌሎች ደግሞ እንትን እዛ እንዳለ እዛ አላ የሚባል ቦታው የእርሻ ቦታ ነው። እዛ ስለምናመርተው ከቤተሰቦቼ ጋር የተወሰነ 20 ፓውንድ ወይንም ደግሞ 10 ኪሎ ከአገር ቤት አስመጣው ማለት ነው። በዛን ጊዜ ተማሪ ነበርኩኝ እኔ ዩኒቨርሲቲ ኦፍ ሚኔሶታ። በዛ በመማርበት ቦታ መሬት በነፃ ሰጡኝ፣ አንድ ግማሽ ሄክታር የሚሆን እና በእጄ ዘራሁት፣ በእጄ አጨድኩት፣ በእጄ መውቀጥኩት። ከዛ በኋላ 200 ፓውንድ ሆነልኝ ማለት ነው። ከዛ እኔ ገና ተማሪ ነኝ፣ እንደውም ብር የለኝም። ከዛ ለተለያዩ ዩኒቨርሲቲ ሰጥኋቸው እንዲመራመሩበት ማለት ነው። ለ10 ዓመታት የሚሆን ጀስት እንትን እናደርግ ነበር፣ ኤክስፔሪመንት ለአምርተን ለከብት እንሰጠዋለን። ገና ሰው አልበላውም፣ ግን ቀስ በቀስ ቀሉን ራሱን የሚችልበትን ሁኔታ እያረጋገጣችሁ የሚገኘውን ፍሬ ለሙከራ እንደዛ ታደርጉ ነበር? የትኛው ቦታ ነው የሚስማማው? እኔ ገና ነው እዛ አሁን ሚኒሶታ ላይ እዛ ነው ማይ ቤስ። እዛ ላይ መሬቱ ጥሩ ነው፣ ጥሩ ይበቅላል፣ ግን ኃይለኛ ዝናብና በረዶ ይጥላል በሚታጨድበት ጊዜ እና አሁን ወደ ሌላ ስቴት ወደ አይዳሆ፣ ወደ ኔብራስካ፣ ወደ ካሊፎርኒያ፣ ወደ ቴክሳስ ተልኮ ስለነበር ዌስተርን ዩናይትድ ስቴትስ ካሊፎርኒያ እና ኔቫዳ እንትኑ መሬቱ ተራራዎች ናቸው፣ ደረቅ ነው
ደግሞ ብዙ ዝናብ አይዘንብም። ኢሪጌሽን ተጠቅመን አሁን በኔቫዳ የደንበኛ ጥሩ ጤፍ ነው። እንግዲህ አሁን የሚነግሩን ቦታ ለማያውቀው ሰው አዎ በረሃ ነው ኔቫዳ፣ በቃ ደዘርት ነው። እንዲያውም ብዙ መሬት የለም ለእርሻ የሚሆን። ግን አሁን የኔ እርሻ በኖርዝ በአይዳሆ ድንበር ያሉ ሰፈሮች እዛ በኢሪጌሽን ነው የምንጠቀም፣ በመስኖ 150 ሜትር ወደ ውስጥ ቆፍረን ውሃ እናወጣለን እና በጣም ተስማምቶታል። እያስፋፉት ነው እንግዲህ እንደሚነግሩን የጀመሩት ሚኒሶታ የሚባለው የመካከለኛው ምዕራብ ዩናይትድ ስቴትስ ግዛት ጀምሩ። እንዲያውም በጣም ለሚሆን አፈርም ቢኖረው እርሻ በሚሰበሰብበት ጊዜ በመኸር ወቅት አስቸጋሪ በመሆኑ ለዛ የሚስማማ በመስኖ መስራት ስለሚቻል ደረቃማ አካባቢዎችን ጨምሮ መርጠው አሁን ብዙ ግዛቶች ውስጥ እያስፋፉት ነው። ምን ያህል መሬት ያካልላል አሁን እርስዎ የሚያለሙት ቦታ ጤፍ ዘርተው የሚያበቅሉበት? አሁን አንድ 6000 ኤከር በእንትን ደግሞ ለኢንተርናሽናል አዳማጮች እንዲያውቁት 3000 ሄክታር ይሆናል። በስድስት ስቴት አመርታለሁ። በኔቫዳ፣ ካሊፎርኒያ፣ ኦሪገን፣ ስቴት ኦፍ ዋሽንግተን፣ ቴክሳስ እና ሳውዝ ዳኮታ እና አሁን ደግሞ ሞር ዲማንዱ በጣም ትልቅ ነው። በቃ ሰው አሁን ከዚህ ሀገር ቆንጆ ጤፍ ነው የሚመረተው እና አሁን ሰው ለምዶታል። የዛሬ 20 ዓመት ሰው የአሜሪካን ሀገር ጤፍ ማያውቅም ነበር። አሁን ግን የአሜሪካን ሀገር እንዲያውም ይመረጣል ከውጭ ከሚመጣው። እስኪ ለአድማጮች ለተመልካቾቻችን በተለይም ደግሞ ሩቅ ላሉት በኢትዮጵያና እርስዎ የተወለዱበት ሀገር ኤርትራም ጭምር አማርኛ አድማጮች ተመልካቾች ይከታተሉት ይሆናል። በዓለም ዙሪያ ያሉ አድማጮችና ተመልካቾቻችንም እንዲረዱት የጤፍ ምርት ቀደም ብሎ እንደገለጹት በ82 በአውሮፓውያኑ የዘመን አቆጣጠር የዛሬ 40 ዓመት ስለ ኢትዮጵያውያኑ ነበር ያስቡ የነበረው። ኢትዮጵያውያን እንጀራ ይናፍቃቸዋል፣ ግን የሚሰራው ከስንዴ የሚሰራ እንጀራ ነው። ለጤናም ተስማሚ አይደለም፣ እንጀራም አይመስልም። ልክ ነው። ከኢትዮጵያ በሚመጣው ነው ይበልጡን ኢትዮጵያውያን የሚመገቡት። ነገር ግን እርስዎ ለኢትዮጵያውያኑ ብቻ ሳይሆን አሜሪካውያንም ማህበረሰብ ጤፍን እየለመደውና እየወደደው ነው። ልክ ነው። እንጀራ ሊጋግሩ ግን አይደለምና ምንድነው ሰርተው የሚበሉት? እንዴትስ ነው ገበያው ምን ይመስላል? እንዴት ነው የእርሶን ምርት የሚያገኙት? እስኪ ያጫውቱን ደግሞ እሱ። አዎ ጤፍ በጣም እኔ ስለ ጤፍ ተናግሬ ማቆም አልችልም። ግን ሱፐር ፉድ ተብሎ ተጠርተዋል። አሁን ሱፐር በአማርኛ በተመረጠና ልዩ የተፈጥሮ ይዘት ያለው የምግብ አይነቱ። አዎ እና እንትን የለውም፣ ግሉተን የሚባል ነገር ሰብስተንስ የለውም። ስንዴ ውስጥ የሚገኝ ግሉትን ማለት ያው ከግሉ የመጣ ስም ነው። ምክንያቱም ከስንዴ አሁን ፒሳ ምናምን ሲሰሩ አሁን እህል ግሉትን የለውና የሌለውን ለማወቅ ከፈለክ በስንዴ ፒሳ ሲሰሩ በቃ ይጥሉታል፣ ኤር ላይ እንደፈለጉት ሼፕ ያወጡለታል። በጤፍ እንደዛ ማድረግ አይቻልም። ምክንያቱም ይህ ግሉትን ስለሌለው የሚሳብ ነገር የለውም። ይህንን ፕላስቲክ ነው። በስንዴ ያለውን እንደ ፕላስቲክ ነው። ሆድህ ውስጥ ገብቶ ዳይጀስት አይሆንም። የማይስማማቸው ሰዎች ደግሞ ግሉትን መብላት ማይችሉ ሲሊያክ የሚባል በሽታ አለ። ስለዚህ ይህ ሲሊያክ መድኃኒት የለውም። ኦንሊ መድኃኒቱ ግሉትን የሌለው ምግብ መብላት ነው። ስለዚህ አንዱ ጤፍ ሆኖ ተገኝቷል። የኛ ካስተመሮች አሁን እንዲያውም ከኢትዮጵያኖች የሚገዙ ፈረንጁ የሚገዛው ይበልጣል። እነሱ አሁን ከኔ በጥሬ ነው የሚገዙት። ጥሬ ገዝተው አሉ ትላልቅ ካምፓኒዎች እንደ ኮናግራ፣ ብሬድ ሚል ባሉ የምግብ የሚያዘጋጁ ወፍጮ ቤት አላቸው። ሲፈጩት ለነሱ በጣም ፋይን የሆነው በጣም የላመ ነው የሚያደርጉት እና ጤፍ ለፒሳ ይሆናል፣ ለኩኪ ይሆናል፣ ለፓንኬክ ይሆናል። you name it anything ከስንዴ የሚሰራውን ነገር
በጤፍ መስራት ይቻላል። እንጀራ ብቻ አይደለም። እንግዲህ ለኢትዮጵያውያን ጤፍ የባህል ምግብ ነው፣ ዋና ምግብ ነው። እርስዎ ቅድም እንደገለጹት ያለ እንጀራ መኖር የማይችሉ ያሉ ሰዎች ጭምር እንዳሉ እናውቃለን፣ እዚህ ሀገር መጥተው የሚቸገሩ። እርስዎ ግን አሜሪካዊ ማህበረሰብ በተለይ ከጤና አንጻር ካለው ጠቀሜታ እየተለመደ ነው፣ አሁን ፍላጎቱ ከፍተኛ ነው ያሉን። እንደው ወደ ሌላ ሁለተኛ ርዕስ ከመውሰዴ በፊት እዚህ ሀገር ታላላቅ የገበያ አዳራሾች ውስጥ ጤፍ ተፈጭቶ በላስቲክ ታሽጎ ኢትዮጵያውያንም ራሳቸው የሚገዙበት ጊዜ አለ። ለሱ የማድረስ ተቀባይነት አግኝተዋል? በምን ደረጃ ላይ ነው ያለው የእርስዎ ምርት? አዎ ልክ ነው። ከኢትዮጵያ ውጭ ብዙ ሰዎች አሁን ብዙ ካምፓኒዎች አሉ ከኔ ወስደው እንትን ያደርጉታል። ኮርን ፍሌክስ እንትን ሆኖ ፍላት ልክ እንደ በቀሎ የሚሰራ ፍሌክስ እንደዛ ያደርጉታል። ወይንም ደግሞ ጤፉን ራሱ እህሉን ቦይል አድርገህ በእሳት በውሃ እንደ ንፍሮ ቀቅሎ ማለት ነው። ተቀቅሎ ደግሞ ባተር እዚህ ሀገር አድርገህ you can add blueberry, blackberry ወይም ባናና የፈለከውን ነገር ጨምረህ መብላት ይቻላል። ከየት ያገኙታል ግን? ከየት ነው የሚገዙት? ከእርሶ ጋር ቀጥታ ይገዛሉ? አዎ ከኔ ጋር ገዝተው እኛ ይህንን ለማሸግ እቅድ አለን ወደፊት። ግን we are busy አሁን ራሱ ማምረቱ እኔ ከስክራች ነው የምሰራው። አምርቼ ታጭዶ ተጸድቶ ተፈጭቶ ወደ ካስተመር መላኩ ለራሱ ብዙ ስራ ነው። ግን ወደፊት ፍሌክስ አድርገን እንዲያውም አሁን ቢራ ጀምረዋል። የጤፍ ቢራ ተጀምረዋል። የት ነው? እዚህ ዩናይትድ ስቴትስ ውስጥ። አዎ አውሮፓም ጀምረዋል። ተመልካቾቻችንን በተለየ ስሜት የሚወስድ ይመስለኛል። ከዚህ ውይይት አስቀድሞ ስንጨዋወት እንደተረዳሁት እርስዎ ጤፍን ለዚህ አገር ለሚኖረው የአሜሪካዊውን ማህበረሰብ ጨምሮ ተጠቃሚ ማቅረብ ብቻ ሳይሆን ተመልሶ ወደ ዋና ምንጩ የሚሄድበትንም ነገር እየሰሩ ነው። ወደ ኢትዮጵያ የሚሄድበት፣ ወደ ኤርትራ ሊሄድ የሚችልበትን ሁኔታ ላይም እየሰሩ ነው። እንደተረዳነው የእርዳታ እህል ወደ ኢትዮጵያም ሆነ ሌሎች ሀገሮች ሲላክ በአብዛኛው ስንዴ ነው። ያንን ስንዴን ከማድረግ ጤፍን ማድረግ ይችላሉ። ጤናማ ነው ቅድም እንዳሉት። በብዙ መንገድ ደግሞ እርሱ ያጫወቱን ከስንዴ ጋር የተያያዙ ችግሮችንም ጨምረው ያንን አሳምነው የእርዳታ ሰጪውን የዩናይትድ ስቴትስ መንግስት ጤፍ ወደ ኢትዮጵያ የሚልክበት ጉዳይ ላይ እየሰሩ ነው። ያጫውቱ ንገሩን። ያለ ነገር ነው። ይህም በጣም I'm excited about it። ይህንን ሀሳብ እንዲያው ከ5 ዓመት በፊት ነው የመጣልኝ እና የዛሬ 3 ዓመት ይህ ጉዳይ ጀምሬው ከዩኤስኤአይዲ እርዳታ የሚሰጥ የአሜሪካ ድርጅት ነው እና እኔ ሳስበው ድሮ ለ20 ዓመት ይህንን ጤፍ ከመጀመሪያ በፊት ከትልቅ ካምፓኒ ካርጊል የሚባል የአሜሪካን ካምፓኒ ሰራ ነበር። ስንዴ፣ ሱካር ቢግ ኮማዲቲ መርቻንዳይዘር ወይንም ኤክስፖርተርስ ናቸው እና እኔ ራሴ ወደ ኢትዮጵያ የሚሄደውን እርዳታ እኔ የምሰራበት የነበርኩ ኩባንያ ይልክ ነበር እና ሳስበው ወደ ፓለስታይን ወይንም ሌላ ሀገሮች አሜሪካን መንግስት እርዳታ የሚሰጣቸው የሚፈልጉት ምግብ ነው የሚሰጧቸው። let's say for Palestinian የሚሰጧቸው ፊኖ፣ ስኳር፣ ዘይት ወደ ኢትዮጵያ ግን just ስንዴ ብቻ፣ ያልተፈጨ ስንዴ ደግሞ ኳሊቲም አይደለም ግን ጥራቱ የተጓደለ ነው። አዎ ፕሮቲኑ ለስ ነው እና ህዝቡ ግን ይበላዋል። እርዳታ ነው ያ። ስለዚህ እኔ ለምንድን ነው የሚወደውን እህል ማይበላት የሚል ሀሳብ መጣልኝ ማለት ነው። ስለዚህ እኛ በዚህ ጉዳይ አሁን እየሰራንበት ነው። ወደ ኢትዮጵያ እዛ ለመሸጥ ሳይሆን አሜሪካን መንግስት የእርዳታ በኩል ወደ ኢትዮጵያ እንዲላክ
ያው እንትን እየተነጋገርን ነው። በጣም የተለየ ሁኔታ ነው። እንግዲህ እንከታተላለን። እንደሚሳካልዎት ተስፋ አድርጋለሁ። አቶ ተስፋ እርስዎ ዛሬ ብርቱ ገበሬ ይሁኑ እንጂ ቀደም እንደነገሩን በርካታ የዩናይትድ ስቴትስ ግዛቶች ውስጥ ጤፍ የሚያመርት ገበሬ ነዎት። ግን አመጣጦ መንገዶ እንደማንኛውም ኢትዮጵያዊ፣ ኤርትራዊ የሌላም ሀገር ማህበረሰብ እንደሚያደርገው ወጣትነት እድሜው እዚህ ሲመጡ ትምህርት ለመማር ነው የመጡት። የተማሩትም የቴክኖሎጂ ትምህርት ነው፣ ከግብርና ጋር ምንም ግንኙነት የሌለው ነው። ልክ ነው። እስኪ ስለሱ ይንገሩን። እንዴት ነው ያ የቴክኖሎጂ ተማሪ ዛሬ ገበሬ የሆነው? ብዙ አመት ነው በግብርና ስራውም የቆዩት። ልክ ነው። እኔ መጀመሪያ በዚህ በኮምፒውተር ኤክሳይትድ ሆኜ ነበር። ይቅርታ አማርኛ እና እንግሊዝኛ እየደባለቁ ጥሩ ነው የሚናገሩት እዚህ ሀገር ላለ ሰው። እና ኮምፒውተር ለመማር ብዬ ዩኒቨርሲቲ ገባው እና ኮምፒውተር ሳይንስ ነው የተማርኩት። ግን የኮምፒውተር ሙያው ቁጭ ብለህ ነው ስራው። ሰው ካንተ ጋር የለም። በኮምፒውተር ፈተህ ነው የምትውለው። ለኔ አይሆንም ይህ ስራ። እኔ በግብርና ስላደግኩ በቃ ትምህርቴን ጨርሼ እንትን በቃ ነጋዴ ሆናለሁ ብዬ ዝም ብዬ ሳውዲ አረብ ነበርኩ። ወደዚያ ተመለስኩ። ከዚህ ከዩናይትድ ስቴትስ ወደ ዩናይትድ ስቴትስ እና በቃ እሱን ትቼ አሁን የቴክኖሎጂን ስራ ለኔ አይሆንም። ቁጭ ብለህ እኔ የደጅ ሰው ነኝ። ሰዎች ጋር መገናኘት መንቀሳቀስ ይችላሉ። በአንድ ቦታ ቁጭ ብሎ የሚሰራ ነገር ብዙ እኔ በቃ እንደዛ ነኝ። ጧት አሁን የኦፊስ ስራ አለኝ። ጧት ሰርቼ በቃ እወጣለሁ። ወጥቼ ብዙ ስቴት በመኪና ድራይቭ አደርጋለሁ እና ለኔ ርካት የሚሰጠኝ የቴክኖሎጂ በቃ ዋንስ ነው ወት ዲጂታል ማኒፑሌሽን ምንም እንትን አይሰጠኝም። ምንም ኤክሳይትመንት የለውም። ግን ግብርናው ግን እህልን ተዘርቶ ሳየው በቅሎ አድጎ ታጭዶ ካስተመር ላይ ሂዶ በየሱቁ ሳያቸው ይህ ትልቅ እርካታ ይሰጠኛል። ሰውን መመገብ ያውም ደግሞ ጤናማ መሆኑን እርግጠኛ የሆኑበትን ነገር ከሩቅ ከ10,000 ማይል ርቀት ያለ ባህል መጥቶ እዚህ የራሱ ሀገር እያደረገ ነው። ጤፍም እንደ ሰው ሁሉ ይሄን ሀገር እየለመደ ነውና ምንድነው እንደው የወደፊት እቅዶ? አሁን በእርዳታ የሚሰጠውን ምርት በጤፍ እንዲተካ የያዙት ትልቅ ውጥን ነው። ከተሳካ ብዙ ስራ ይጠይቃል። እርሻውም እየተስፋፋ ነው ብዙ ግዛቶች ውስጥ እንዳስረዱን። ሌሎች እቅዶች አሉት ከጤፍ ጋር የተያያዙ? ከጤፍ ውጪ? ልክ ነው። ጤፍ ብቻ ሳይሆን ገብስ ማመርታለሁ። እያመረቱ ነው? አዎ። ሰላም ገብስ፣ ሰላም ጤፍ፣ ማሽላም አለኝ። ሰላም ማሽላ። አሁን ደግሞ በርበሬ ከኢትዮጵያ አምጥቼ ፍሬውን እዚህ ሀገር አብቅሌዋለሁ። በርበሬ አሁንና በርበሬ ቅርብ ጊዜ ገበያ ውስጥ ያላችሁ በ1 ኪሎ በ2 ኪሎ የሚታሸግ በርበሬ፣ ሽሮ፣ ሌላ ደግሞ ቡና ደግሞ ከኢትዮጵያ ቡናን እንኳን እዚህ ሀገር ማምረት አይችልም። ግን ሌሎች እዚህ ሀገር ማምረት ቀላል ናቸው። በተለይ በርበሬ ኒው ሜክሲኮ የሚባል ስቴት እዛ ሀገር የበርበሬ ሀገር ነው። እዛን አሁን በቃ እንትን ፕላንት ወይንም ዘርቼ ነው የመጣሁ እና የኔ ሀሳብ ምንድነው በዳያስፖራ የሚኖር ህዝብ ፍሬሽ ጤናውን የተጠበቀ ምግብ እዚህ እንዲበላ። ለምሳሌ አሁን ጤፍ ከኢትዮጵያ የሚመጣ ኢትዮጵያ እኮ ክልክል ነው፣ ኦፊሻል አይደለም። ግን በኮንትሮባንድ የሚያወጡ ሰዎች አሉ። ይህ ለኢትዮጵያ ህዝብ ይጎዳል። ለምን? ዋጋውን ያስወድደዋል ወደ ውጭ ለመላክ። እና አይ ቲንክ በኢትዮጵያ መንግስት እንትን ህጋዊ አይደለም፣ ግን በጅቡቲ አድርገው በኬንያ አድርገው ነው ወደዚህ ሀገር የሚያስመጡት። ስለዚህ ይህ ነገር መቅረት አለበት። እዚህ ሀገር አሜሪካ እግዚአብሔር ይባረክ ትልቅ መሬት አለ። እንኳንስ ለዚህ ላሉ ህዝብ ወደ ኢትዮጵያም ልንመልሰው ነው። ትልቅ ነው እንዳሉት በጣም ሰፊ ሀገር ነው። ለእርሻ ቦታም የሰጠ ነው። እንደርሶ በጥናት ለሚያደርግና ተስማሚውን ተክል በተስማሚው ቦታ ለሚያበቅል እድሉ አለ። መጨረሻ ላይ ያነሱትን ነገር እንደ ውይይታችን መቋጫ ብናደርገው ሁለት በመጠኑ የሚጋጩ የሚመስሉ ጉዳዮች አሉ። በአንድ በኩል ቅድም እንዳሉት
ኢትዮጵያ ውስጥ የተመረቱ ምርቶች ኢትዮጵያ ውስጥ እንግዲህ የምግብ እጥረት የሚያነጋግር አይደለም፣ ስር የሰደደ ነው። ያ ባለበት አገር ውስጥ የሚመረት ምርት ወደ ውጪ ሲላክ የአገር ውስጡን ገበያ ያናጋል፣ የዋጋ ግሽበት ይፈጥራል፣ የሰውን ኑሮ አሁን ካለውም የበለጠ ያመሰቃቀለ ይሄዳል ይባላል። ሌላ ቀርቶ እንጀራ ራሱ ከዛ የሚመጣው እንጀራ በአገር ውስጥ ባለው ገበያ ላይ በአገር ውስጥ በሰው ህይወት ላይ የፈጠረውን ጫና ጥናት ይፈልጋል። በተጨባጭ በተጠና ጥናት ብዙ የለም፣ ነገር ግን ጉዳት ያስከትላል የሚለው ሐሳብ አለ። በሌላ በኩል ደግሞ እንደማንኛውም በማደግ ላይ እንዳለ ሀገር ምርቱን ወደ ውጪ ሸጦ የውጭ ምንዛሪ ማግኘት በሁሉም መንገድ እርሻን ጨምሮ እርሻ ደግሞ ትልቁ ስራ ስለሆነ ይፈልጋል። እንዴት ነው እሱ የሚታረቀው? እርሶ የንግድ ፍላጎትም ስላሉት ምናልባት የራስዎንም ሐሳብ ሊያስቀድሙ ይችላሉ። እርሶ እስከሚታዘቡት ድረስ ሁለቱም ሐሳቦች ቦታ አላቸውና እንዴት ይመለከቱታል? ልክ ነው። አንድ አገር የውጭ ምንዛሬ ለማግኘት ወደ ውጭ ኤክስፖርት ማድረግ ጥሩ ነው፣ ግን at what cost? ህዝቡ አሁን ከዛ የሚመጣው እንጀራ ወደዚህ፣ ከዛ የሚመጣው ዱቄት እህል ወደዚህ፣ እዛ አሁን ኢትዮጵያ ህዝብ ብዙ ነው እና እኔ መጀመሪያው ሎካል ማርኬት እዛ ኢትዮጵያ ውስጥ ዋጋውን መረጋጋት አለበት። ስለዚህ I don't know ጥቂት ሰው ነው የሚጠቀሙት በዚህ ጉዳይ እንጂ በእንደው በአገር አቀፍ ደረጃ በአገር ደረጃ ያን ያህል ኢኮኖሚውን በሚለውጥ ለህዝቡ አይደለም። በአሜሪካን ሀገር በዩናይትድ ስቴትስ ህግ መሰረት ለእርዳታ የሚሰጡን ምንም አይነት ነገር ወደ ውጭ የሚሄደው የዩናይትድ ስቴትስ ምርት የሆነ ነገር ወይም የዩናይትድ ስቴትስ ኩባንያ ተጠቃሚ መሆኑን ማረጋገጥ ይፈልጋሉ። የዩናይትድ ስቴትስ ኩባንያ የዩናይትድ ስቴትስ አገር ዜጋ ነው፣ ንግዱ እዚህ ነው ያለውና እሱ ቅድሚያ የሚያገኙ ይመስለኛል። እንደው ምናልባት የምጣኔ ሀብት ባለሙያዎችን የጨመረው በተለይ እሱ ላይ የሚኖረውን ግራና ቀኝ የሚታዩ ሐሳቦችን ጋብዘን እናነጋግራለን። መልሰን እርሶን ማግኘት እድል ይኖረን ይሆናል። አቶ ተስፋ ድራር ብርቱ ገበሬ ኖት፣ ጤፍን አስለምደዋል ለአሜሪካ ነዋሪ ህዝብ፣ ኢትዮጵያውያንም እንደ ልብ እንዲያገኙ ኤርትራውያንም ጤፍ እና እንጀራ የሚመገበው ህዝብ እንዲያገኝ አድርገዋል። ሌሎች እርሻዎችንም ባልደረባዬ በደንብ ተዘዋውሮ ጥሩ አድርጎ ተመልክቷል። በሌላ አጋጣሚ እኛም የምንመለከትበት እድል እንደሚኖር አስባለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ አሉላ። እግዚአብሔር ይስጥልኝ። ለዚህ እድል የሰጠኸኝ አመሰግናለሁ።